ህይወት በአጋጣሚ ክፍል 6 ጸሐፊና አቅራቢ ፋሚሊ ቲዩብ። በማታ ላይም ጸሎታችንን ካደራረስን በኋላ ሁላችንም ወደ መኝታችን አመራን። በመነጋታውም እኔም ሻይ አፍልቼ አልሜ ቁርስ ሰርታ ቁርሳችንን በላልተን ወደ ስራ አመራው። ወደ ስራ ሳመራም ሁሉም በየስራ መስካቸው ተሰማርተዋል። ወደ ቢሮዬም ሁሉንም ሰላምታ ካቀረብኩ በኋላ ወደ ቢሮ አመራው። ቢሮም ስደርስ ሁሉም የታዘዙትን ስራ ጨራርሰው ዶክሜንታቸውን ወደ ቢሮ አመጡልኝ። መፈረም ያለብኝን ፈራረምኩኝ። ማስተካከል ያለብኝን አስተካክዬ አንድ ሳይት ማየት ስላለብኝ ወደዛ ሳይት አመራው። ሳይቱን ልጎበኝ ወደ ሳይት አመራው። ሳይቱ ላይም ስደርስ የተመለመደው ስራቸውን እየሰሩ ነው። ሁሉንም ቦታ ከተመለከትኩኝ በኋላ የቀረበውን የጥሬ ዕቃ ካየውኝ በኋላ ስምስር ስራቸውን ተቀብዬ ፈራርሜ አዲስ የሚገባ ዕቃ እንዳለ ነገረኝና ዕቃውም በቅርቡ እንደሚገባለት ነግሬው እኔም ከስራ ቦታ ወጣው። ከስራ ቦታ እንደወጣሁም ወደ ቤት ነበር ያመራሁትኝ። እቤትም እንደደረስኩኝ ምሳ ሰዓት ደርሶ ስለነበረ ምሳችንን ልንበላ ሁላችንም ተዘጋጀን። አልሜ የተለመደ ቡናዋን አፍልታ ስለጠበቀችኝ ምሳችንን በላልተን ቡናችንን ተጣጣን። በቃ ሁሉም ነገር መስመር እየያዘ ነው። ወደ አዲስ አበባ ለመሄድም አንዳንድ ዝግጅቶችን ጀምሬያለሁ። ምክንያቱም አዲስ አበባ የተዘጋጀልኝ ቤት ስላለ ከዚህ ብዙም የሚሄደው ነገር የለም። እዛ ሙሉ ከነቤት እቃው ስለሆነ አለቃዬ ያስተካከለልኝ ከልብሳችን ውጪ ምንም ጉዞ እቃ የለንም። ሁላችንም የምንይዘውን ነገር በሻንጣችን አዘገጃጀን። ወደ አልሜ ቤተሰብም ደውዬ ወደዛ ልመጣ እንደሆነ ነገርኳቸው። የመስሪያ ቤት መኪና አለቃዬን አስፈቅጄ መኪና እዤ ወደዛ አመራን። እኔና አልሜ አብረን ነበር ሄር ነው። ምክንያቱም መንገዱን ብዙም ስለማላቀው በሷ አማካኝነት ወደ ቦታው አመራን። ከሞጆ ትንሽ ወጣ ያለች ከተማ ናት። በነገራችን ላይ የአልሜ እናት እና የአልሜ አባት በጣም የሚዋደዱ ምርጥ ጥንዶች ነበሩ። ምን ዋጋ አለው? የአልሜ አባት ለሀገሩ የተሰዋ ምርጥ ወታደር ነበረ። እንደወጣ የቀረ በጣም ያሳዝናል። ለሀገሩ ሲል ራሱን የሰዋ። ሆኖም ግን እዛ ያሉት አካባቢ ለአልሜ እናት ጥሩ አስተያየትም ሆነ ጥሩ አመለካከት የላቸውም። አልሜ ከአማራ ተወላጅ ስትሆን የአልሜ እናት የአማራ ተወላጅ ስትሆን አባቷ ኦሮሞ ነው። ወደዛ ይዘው ሄዱት። እንግዲህ በፍቅር አጋጣሚ ከሌላ አካባቢ ተገናኝተው ወደ ቤተሰባቸው ነበር ይዟት የተቀላቀሉት። ሆኖም ግን አባትየው ከሞቱ በኋላ ለአልሜ ቤት እናት ምንም አይነት ጥሩ ስሜት የላቸውም። ለዛም ነው የአልሜን እናት ከዛ ቦታ ይዘን ለመውጣት ይወሰን ነው። እዛም ከደረስን በኋላ የአልሜ እናት እና ወንድምየው በደስታ ነበር የተቀበሉን። መስተንግዶም ተደርጎልን ቡናችን ጠጣን፣ ምግባችንን በላልተን ሁሉም ተዘጋጅቶ ስለነበረ ትንሽ ረፍት ካረግን በኋላ ወደ መኪና ላይ እቃችንን ጭነት ጀመርን። በዚህ አጋጣሚ የአልሜ አባት ታናሽ ወንድም ከእርሻ ውሎ እየመጣ ስለነበረ ወደ አቅራቢያችን መጣ። ምን እየተፈጠረ ነው አለ። የአልሜ እናትም ምንም አልተፈጠረ ልጄ፣ ያው እንግዲህ ይኸውላችሁ ልነግራችሁ ብዬ ስለነበረ አልተሳካልኝም። ይሄ ነገር በአጋጣሚ ነው የሆነው። ይሄ የምታዩት ወጣት ልጄ ትልቁ ልጄ ነው። ባልወልደውም ትልቁ ልጄ የምወደው የማከብረው እንግዲህ እሱ ወደ ከተማ ይዞ ሊሄድ ነው። እናንተም የምትጓጉለትን ንብረት የምትናፍቁለትን መሬት ትቼላችሁ መሄዴ ነው። ሁላችሁም እንደምታሹ እንደምትፈልጉ አድርጉት። ተይ በኋላ የኔ እናንተ ዝምድነት አባታችሁ ከሞተ በኋላ ቆሟል። እንግዲህ ባለቤቴን ምንም ማድረግ አልችልም። በዚህ አጋጣሚ አጣሁት። ሆኖም ግን እናንተ ለልጆቼ ሆነም ለኔ ጥሩ አመለካከት የላችሁም። ምንም ቢሆን ተዋልደናል። እንደዚህ ለምን እንደከፋችሁብኝ አላቅም። ይኸው መሬቱም ቤቱም የእናንተ ነው። ከዚህ በኋላ ከእናንተ ህይወት ወጥቻለሁ ብለው አንገታቸው ስብር ባለ ንግግር ተናገሩ። አልሜም እናቴ በቃ ከዚህ በኋላ ወደ ኋላ መመለስ የለም። እንደፈለጉ ያድርጉት። አንቺ ለራስሽ አታንሽም።
አሁን እግዚአብሔር ይመስገን ጥሩ ቤተሰብ፣ ጥሩ የሆነ ሰው ሰጥቶናል። መዋለድ ቋንቋ ነው። የተዋለድናቸው አውጥቶ ሲጥሉን ምንም የማናቀው ይኸው አንስቶ ሰብስቦናል። ስለዚህ ምንም አትከፊ። ያለሽን ቀሪ ዕድሜሽን ከፈጣሪ ጋር እየተማጸንሽ ቤተ ክርስቲያን እየሄድሽ ህይወትሽን ትቀጥያለሽ። ወንድሜም እንደሆነ ጥሩ ስራ አግኝቷል። በቃ ምንም ያስጨንቅሽ ነገር የለም ብላለች። እውነት ነው የአልሚ እናት። ከዚህ በኋላ ምንም ያስጨንቆት ነገር የለም። እኔም እንደሆን ልጆት ነኝ። ስለዚህ ህይወትን ብለው ይቀጥላሉ። ምንም እንዳይጨናነቁ። የጤናውትንም ነገር ሄደን ወደ ዶክተር ይታያሉ ብዬ አልኩኝና የመጣው የአልሚ ወንድም በግርምት ይመለከት ነበር። ያው እንግዲህ የአልሚን እናት ወደ ደብረ ዘይት ይዣት ለመሄድ አስቤያለሁ። ስለዚህ እዚህ ያለውን ነገር አንተ መቆጣጠር ትችላለህ ብዬ ወደሱ ኃላፊነቱን አስተዘዋወርኩኝ። እሱም ምንም አልመሰለውም። የነሱ የመሄድ ጭራሽ ደስታን የፈጠረለት። በግልምጫ አስተያየት አይቶን ወደ ቤቱ አመራ። እኛም እቃችንን ጫጭነን ከጨራረስን በኋላ ሁላችንም ወደ መኪናችን ገብተን ጉዟችንን ቀጠልን። አዎ በጣም የሚገርመው አንዳንድ ሰው መልካም ሲሆን አንዳንድ ሰው ክፉ ይሆናል። አይቺ ምድር ስንቱን ተሸክማለች። ክፉን እንደ ክፋቱ፣ በጎን እንደ በጎ ይዛ እየተጓዘች ነው። በጣም ይገርማል። ምድር ደከመኝ ያላለችን፣ እኛ ግን እርስ በርስ ከፋን፣ እርስ በርስ ተገፋፋን። ምድር እኮ ሁላችን ተሸክማርል ያለችው ብዬ ራሴን በራሴ ማውራት ጀመርኩኝ። የአልሚ እናትም ልጄ በሀሳብ ወዴት ሰመጥክ? የሀገራችን ሁኔታ አየኸው? እንዴት ነው አየሩ? ወደድከው አሉኝ። አይ የአልሚ እናት ከራሴ ጋር እንደው እየተሟገጥኩ የዝች የምድር ነገር እየገረመችኝ ነው። እኛ ክፉ ስንሆን ምድር እኮ ሁላችን ተሸክማን ያለችው፣ እርስ በርስ እኛ ለምን ከፋ አልኳቸው። አይ ልጄ እንደዚህ ነው እንግዲህ የዓለም ኑሮ። ሁሉም እኮ ዓለማዊ መንፈሳዊ እያሉ እርስ በርስ ተለያይተዋል። የምድርን እንጂ የሰማዩን የሚያስብ ጠፍቷል። ምድር ላይ ምን ያህል ዓመት እንደምንኖር አናውቀውም። ዛሬ ወጥተን ነገ ላንመለስ እንችላለን። ተኝተን ላንነቃ እንችላለን። ሆኖም ግን ሰው ይሄን ማስተዋል አቅቶታል። እርስ በርስ መባላት፣ ሃይማኖት ከሃይማኖት ዘር ከዘር በመጋጨት ስንቧጨቅ እንገኛለን። አይ ልጄ እኛ እኮ ለፈጣሪም የከበርን ፍጡር ነን ብለው አሉ። እውነት ብለዋል የአልሚ እናት። የሚገርም እኮ ነው ብዬ በሀሳባቸው ተስማማውና ገርምትን እየጫረብኝ የሞጆን አብ መንገድ ጀምረን ወደ ደብረ ዘይታችን አቀናን። ደብረ ዘይትም ስንደርስ እቤታችን ጥሩ መስተንግዶ ተዘጋጅቶ ስለነበረ የአልሚ እናትና የአልሚ ወንድም ወደ ቤት ገቡ። እናቴም በደስታ ተቀበለቻቸው። ሰላምታ ከተለዋወጡ በኋላ የአልሚ እናት እረፍት አደረጉ። የአልሚ ወንድምም እናቴን ጉልበቷን በርከክ ብሎ ሰላምታ ቀረበ። በጣም ትሁት ምርጥ ቤተሰብ ያሳደገው ጨዋ ጎበዝ ታታሪ ሰራተኛ ነው። ጥሩ ወንድም ስላገኘው እኔም ደስ አለኝ። በቃ ኮራውበት። ሁላችንም እረፍት አድርገን ምግባችንን ከበላን በኋላ ጨዋታችንን ቀጠልን። እናቴና የአልሚ እናት ልክ ዘመናት እንደሚተዋወቁ ጨዋታቸውን ቀጠሉ። ያው ሁለታቸውም ህይወት አንድ ነገር ናሳጥታቸዋለች። በዚህ ሁለቱም ተመሳሳይ ህይወት አላቸው። ብቻ ምን ልበላችሁ፣ እኛም ቴሌቪዥናችን እያየን ወሬያችንን ቀጠልን። በዚህ መሃል የልቤ ንግስት የልቤ ትርታ ስልክ ተደወለ። ስልኳን ይዤ ወደ ክፍል አመራው። እናቴ አይ ወጣት፣ አሁን በቃ ሩጫ ወደ ክፍል፣ ምን አለ እዚህ ቁጭ ብለህ ብታወራ አለች። እኔም ሳካልኩኝና ወደ ክፍል ያመራው። አልሚም አይ ወንድም ጋሼ በቃች ስልክ ስትደወል እኮ እንደው ተሽኮርሞ ወደ ክፍሉ ነው የሚሮጠው አለች። ብቻ ምን ልበላችሁ ሁሉም ሙድ ያዙብኝ። እኔ ምን ገዶኝ ወደ ክፍሌ ሩጬ ሄጄ ፍቅሬን ማውራት ጀመርኩኝ። እሷም ነገሮች እንዳልተመቻቹላትና ያላት አማራጭ እጇን ወደ እስር ቤት ሰጥታ ከእስር ቤት ወደዚህ እንደሚልኳት እንትን ብላለች።
ምንም ማድረግ አልተቻለም። እኔም እዚህ ያለውን ነገር ለማስተካከል ሞክሬ ነበረ። ነገር ግን እዛ ያሉ ኤምባሲዎች ምንም መረጃ ስለሌላቸው ነገሮችን ማስተካከል አልቻሉም። በነገራችን ላይ አሁን 3ኛ ዓመቷን ልጨርስ ትንሽ ቀናቶችን የቀሯት። በቃ ምንም ማድረግ አይቻልም። ያለሽ አማራጭ ነገሮችን እንደዛ አድርገሽ መምጣት አለብሽ ብዬ እኔም ሀሳቧን ደገፍኳት። ያላትን እቃ ቀድማ ልካ ስለነበረ ሄጄ ተቀብያለሁኝ። እናም እሷም ሄዳ እጇን ሰጥታ መምጣት እንዳለባትና ግፋቢል ለሳምንታት ስልክ ከሌለ እንዳልጨነቅ ቀድማ አስጠነቀቀችኝ። እሺ የኔ ውድ በቃ ነገሮችን አስተካኪና የሚደረገውን አድርጌ፣ አይዞሽ ሁሌም እኔ በጎንሽ ነኝ አልኳትና ስልኩ ተቋረጠ። ደግሜም ለመደወል በፍጥነት ቶሎ ብዬ በኤቲኤም ካርድ ገዛውኝና ደወልኩላት። እሷም ካርድ ተቋርጦባት እንደሆነ ነገረችኝ። በነገራችን ላይ ቀጥታ ነው የምትደውለው። ቴሌግራም ስልኳን ስለሚያውቁ ብዙ ጊዜ አትጠቀመውም። አሁን የያዘችው ስልክ አንዲት ጓደኛዋ በእሷ ስልክ ስለሆነ የምትደውለው፣ እሷ ደግሞ ያው ነገሮችን እንትን አትልም። ምክንያቱም ያሉበት ቤት ትንሽ ከባድ ነው። ያው ተመላላሽ ስለሆነ የሚሰሩት ስልክ ብዙም ስለማይፈቀድ ደወልኩላትና የተወሰነ ካወራን በኋላ በልበቃቸው አለቃዬ እየመጣ ነው ብላ ተሰነባበተችኝ። ለመጨረሻ ጊዜ በቃ በስልክ ያወራ ነው ያኔ ነበረ። ያው ቀድማ ስለነገረችኝ ብዙም አልተጨነኩም። ያው እጇን ሰጥታ እስር ቤት ትሆናለች ብዬ እያሰብኩኝ ህይወትን ቀጥለናል። እንዲያ እያልን ሳምንት አለፈ። ግራ ገባኝ። ግፋቢል 1 ሳምንት ነው ነበር ያለችኝ። ምን ሆነ አይሆን ብዬ ሌላ ጭንቀት ገባውኝ። በዛ በምደውለው ስልክ ቴሌግራም ላይ መልእክት አስቀመጥኩኝ። አይመለስም። ምን ሆነ አይሆን ብዬ አሁንም ግራ ገባኝ። ብቻ ምን ልበላችሁ እንዲያ እያለ ወራቶች አስቆጠረ። ከወራቶች በኋላ ስልክ ተደወለ። ሄሎ አልኩኝ። እሷ ነበረች። ምን ነው ውዴ ሳምንት ብለሽ እኮ አስጨነቅሽኝ አልኳትኝ። አዝናለሁ የኔ ፍቅር፣ በጣም አጣብቂኝ ውስጥ ስለነበርኩኝ ነው። እንደነገርኩ እጃችንን ሰጥተን እንገባለን ብዬ ካልነበር አለችኝ። አዎ ውዴ ምን ተፈጠረ አልኳትኝ። አይ ምንም አልተፈጠረም። ሆኖም ግን ያው እዛ ከገባን በኋላ እንደ አጋጣሚ ስልክ ማግኘት አልቻልኩም። ስልካችንን ተቀብለውን ነበረ። አሁንም አንዲት ፊሊፒኔ እዛ የታሰረች ስላለች በእሷ ነው የምደውልልክ። ያው ስልካችን ገና አልተመለሰልንም ብላለችኝ። እና አሁን ጤናሽ እንዴት ነሽ ብዬ ከጠያየኳት በኋላ ጤናዬን እግዚአብሔር ይመስገን በጣም ደህና ነኝ ብላ መለሰችልኝ። እናም ምን አዲስ ነገር አለ ምን አሏችሁ ብዬ በጥያቄ አጣደፍኳት። ምክንያቱም ስልኩ ድንገት ሊቋረጥ ስለሚችል ዳግም ላላገኛት እችላለሁ ብዬ ስላሰብኩኝ፣ እሷም በቃ ያለን አማራጭ እስር ቤት ውስጥ ቀጠሮ መጠበቅ ነው። እንግዲያው መቼ እንደሚለቁን መቼ እንደሚሸኙን አልታወቀም አለችኝ። ብቻ ምን ልበላችሁ ልቤ ተንጠለጠለ። ምን አለበት ወይም ባልታሰረች፣ ግን ምን አማራጭ አለ? ምንም አማራጭ የለም ብዬ ደግሞ ራሴን እንትን አልኩኝ። በቃ የኔ ፍቅር አይዞሽ፣ ሁሉም መልካም ነው። ጸሎት አድርጊ፣ እግዚአብሔር ሁሉም በመልካም ነገር ያስተካክላል። ህይወታችን በፈተና የተሞላች ብትሆንም ነገ ላይ ደስታን እናገኛለን። አይዞሽ አልኳትና አጽናንቼ ስልኩ ተዘጋ። እኔም ጸሎት አድርጌ ወደ መኝታዬ ላመራ ስል እነሱን ስላተሰናበትኩኝ ወደ ታች ወረድኩኝ። ታችም ወርጄ እናቴን ያለውን ነገር ነገርኳትኝ። እሷም አይ ልጄ እቺ ወጣት በልጅነቷ ፈተናን አገኘች፣ እግዚአብሔር አምላክ ይጠብቃት፣ እኛም በጸሎት እናስባታለን። አይዞ ልጅ አትጨነቅ፣ መልአኩ ቅዱስ ሚካኤል እሱ በጥለችበት ይጠብቃት ብላ አለች። አዎ ማሚዬ፣ ከዛ ሌላ ምን አማራጭ አለን? በሉ ደህና አደሩ፣ እኔም እረፍት ላርግ፣ ሰዓቱም ሄዷል፣ እናንተም ተኙ ብዬ የአልሚ ወንድም የሚተኛበት መኝታ ስለተዘጋጀለት ወደዛ መራ። የአልሚ እናትም መኝታ አዘጋጅቶላቸዋል። ሁሉም ወደ መኝታቸው አመሩ። እኔም መኝታዬ ከገባው በኋላ እንቅልፍ ሊወስደኝ አልቻለም። የእሷ ነገር በጣም አስጨነቀኝ። ምን ትሆን ይሆን? ምግብ በልታ ይሆን? መኝታስ እንዴት ይሆን? ብቻ ምን ልበላችሁ፣ ሳወጣ ሳወርድ እኩለ ሌሊት ሆነ። ትንሽ እንቅልፍ ወሰድ አደረገኝ። እንቅልፍም ሸለብ ሲያደርገኝ ድንገት የሆነ ቅዠት አቃዠኝና ደንግጬ የተነሳው።
አማተብኩኝና ወደ ስዕል አድኖ ስር በርከክ ብዬ ጸሎቴን ቀጠልኩኝ። ፈጣሪ ሆይ ህልሙን ቅዠት አድርገው ይሄ ነገር በፍጹም አይፈጠር ብዬ ጸለይኩኝ። ብቻ ምን ልበላችሁ በጣም የሚያስጠላ ህልም ነበረ። ጸሎቴንም አድርሼ ተመልሼ ወደ አልጋዬ ጋደም አልኩኝ። ሰላም ጤና ይስጥልን ውድና የተከበራችሁ የፋሚሊ ቲዩብ ተከታታዮች በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ እንደተመለከታችሁት ህይወት በአጋጣሚ የዛሬው ክፍል ይሄን ይመስል ነበረ። ለቻናላችን አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁ የተለመደውን ትብብራችሁን ሼር፣ ኮሜንት በማድረግ ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። በያላችሁበት ሰላም ሁኑልኝ። ኢትዮጵያ ሀገራችን ሰላም ያርግልን። አሜን። What?